እሺ ሰላም የአፍታ ንባብ ተከታታዮች እንደምን አላችሁ? በእናንተ ጥያቄና አስተያየት መሰረት ዛሬ ልሰራላችሁ ያሰብኩት ስለ ተውላጠ ስም ይሆናል ማለት ነው። ተውላጠ ስም ማለት ምን ማለት ነው? እንደገና ደግሞ በስንት ይከፈላሉ የሚሉትን አንድ ባንድ እናያቸዋለን። እንግዲህ ተውላጠ ስም ማለት ከቃል ክፍሎች ውስጥ ወይም ደግሞ በአማርኛ ቋንቋ ውስጥ ከሚገኙ የቃል ክፍሎች ውስጥ አንደኛው ነው ማለት ነው። ስለዚህ በአማርኛ ቋንቋ ውስጥ ወደ 5 የሚደርሱ የቃል ክፍሎች አሉ። 5 ወይ 6 ይደርሷቸዋል። የመጀመሪያው ስም ነው፣ ሁለተኛው ቅጽል፣ ሶስተኛው ግስ፣ አራተኛ ተውሳከ ግስ፣ 5 መስተዋድድ፣ 6 መስተአምርና 7ኛው ተውላጠ ስም ነው ማለት ነው። እንግዲህ ስለ ተውላጠ ስም ምንነት የተወሰነውን ልበል። ተውላጠ ስም ማለት በስም ምትክ የሚገባ የስም ምትክ ማለት እንደሆነ መረዳት ያስፈልጋል። ተውላጠ ስም ማለት የስም ምትክ ነው። ቃሉ ከግዕዝ የወጣ ሲሆን ተውላጠ ማለት ለወጠ ወይም ተካ ማለት ሲሆን ትርጉሙ የስም ምትክ ወይም ልዋጭ ማለት ነው። ጥቅሙ ምንድነው? የተውላጠ ስም ጥቅሙ ምንድነው ብለን ካልን አንደኛ ስሞችን ዳይሬክት ወይም በቀጥታ ከመጥራት ይልቅ በተለዋጭ ቀይረን እንድንጠራው እንድንጠቀምበት ያግዘናል ማለት ነው። ለምሳሌ አበበና ከበደ መጡ። አበበና ከበደ በተውላጠ ስም ስንተካቸው እነሱ ይሆናል ማለት ነው። አስቴር መጣች። አስቴር የሚለውን ወደ ተውላጠ ስም ስንቀይረው እሷ ሊሆን ይችላል። እኔና እሱ መጣን ይላል። እኔና እሱ የሚለው ተውላጠ ስሞች ናቸው። እኛ በሚል ይተካል ማለት ነው። ስለዚህ እሱ፣ እሷና እኛ የሚሉት በዚህ አገባባቸው ተውላጠ ስም ሆነው ገብተዋል ማለት ነው። ሌላው ተውላጠ ስሞች በነጠላና በብዙ ቁጥር ስናያቸው የሚከተለውን ይመስላል። ነጠላ ቁጥር አላቸው፣ ብዙ ቁጥሮች አላቸው። ለምሳሌ እኔ አንደኛ መደብ ነጠላ ቁጥር ሲሆን፣ እኛ ሲሆን ደግሞ አንደኛ መደብ ብዙ ቁጥር ይሆናል ማለት ነው። አንተ፣ አንቺ የሚለው ሁለተኛ መደብ ነጠላ ሲሆን፣ እናንተ ሲሆን ደግሞ ሁለተኛ መደብ ብዙ ቁጥር ይሆናል ማለት ነው። እሱ፣ እሷ ሶስተኛ መደብ ነጠላ ቁጥር ሲሆን፣ የነሱ ደግሞ ሲጠቀለል እነሱ ይሆናል። እነሱ የሚለው ሶስተኛ መደብ ነጠላ ቁጥር ይሆናል ማለት ነው። ይሄ በቀጣይ ለምናያቸው ነጥቦች እንደ መንደርደሪያ ይሆናሉ ማለት ነው። አሁን ቀጥታ ወደ ተውላጠ ስም አይነቶች እንገባለን። የተውላጠ ስም አይነቶች ወደ 6 ይደርሳሉ። እኛ ግን 5ቶቹን እናያቸዋለን። የመጀመሪያው ምድብ ተውላጠ ስም ብለን የምንጠራው ነው። ምድብ ተውላጠ ስም ማለት በእንግሊዘኛው አጠራር ፐርሰናል ፕሮናውን ብለን የምንጠራው ነው። ይሄ ምድብ ተውላጠ ስም ማለት በማንኛውም ንግግር ወቅት ተናጋሪ ወይም አድማጭና ታዛቢ ይኖራል። ንግግር ሲደረግ ሰው ተናጋሪ ይኖራል፣ አድማጭ ይኖራል፣ እንዲሁም ደግሞ ታዛቢ ይኖራል ብለን በእናስብ። ተናጋሪ እኔ ብሆን፣ አድማጭ አንተ ወይም አንቺ ብለን ብንወስድ፣ ንግግሩን የሚያዳምጠው ሶስተኛ ሰው ታዛቢ ደግሞ እሱ ወይም እሷ ይኖራሉ ማለት ነው። በዚህ ሂደት ውስጥ ምድብ ተውላጠ ስሞችን እንዴት እንለያቸዋለን ነው። እንግዲህ ተናጋሪው አንደኛ መደብ ነጠላ ቁጥር ወይም ብዙ ቁጥር ይሆናል ማለት ተናጋሪው ማን ነው? እኔ ይሆናል ማለት ነው። እኔ ወይም እኛ ቀደም ሲል በሰንጠረዥ ያሳየኋችሁን መመልከት ይቻላል። እኔ ነጠላ ቁጥር ነው፣ ሲበዛ እኛ ይሆናል። ስለዚህ ይሄ አንደኛ መደብ ነጠላ ቁጥር ወይም ብዙ ቁጥር ሊሆን ይችላል ማለት ነው። ሁለተኛ አድማጮች ወይም ደግሞ ንግግሩን የሚያዳምጡ ሰዎች አንተ ወይም አንቺ የሚል ይሆናል። ይሄኛው ሁለተኛ መደብ ነጠላ ቁጥር ይሆናል። ወደ ብዛት ስንቀይረው አንተ ወይም አንቺ እናንተ ይሆናል። እናንተ ሲሆን ደግሞ ሁለተኛ መደብ ብዙ ቁጥርን ያመለክታል ማለት ነው። ታዛቢ ሆኖ የገባው ሶስተኛ መደብ ነጠላ ቁጥር ንግግሩን የሚያዳምጠው ሰው ወይም ታዛቢው ነው። እሱ ወይም እሷ ሊሆን ይችላል። ስለዚህ በዚህ አገባብ እሱ ወይም እሷ ሶስተኛ መደብ ነጠላ ቁጥር ይሆናል። ወደ ብዙ ቁጥር ሲቀየር እነሱ ይሆናል። ስለዚህ በእንደዚህ አይነት መንገድ ምድብ ነጠላ ተውላጠ ስሞች መለየት እንችላለን ማለት ነው። ምድብ ተውላጠ ስም የተባሉበት ምክንያት አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ በነጠላና በብዙ ቁጥር ስለሚገለጹ ነው ማለት ነው። እዚህ ጋር ይሄንን ማስተዋል ያስፈልጋል ማለት ነው። ሁለተኛው መጠይቃዊ ተውላጠ ስም ነው። መጠይቃዊ ተውላጠ ስም ይሄ ደግሞ በእንግሊዘኛው አጠራር ኢንትሮጋቲቭ ፕሮናውን ብለን እንጠራዋለን። ኢንትሮጋቲቭ ፕሮናውን ይሄኛው መጠይቃዊ ነው። መጠይቃዊ ማለት ስለማናውቀው ነገር
ወይም ጥያቄ ለመጠየቅ የሚያገለግሉ ናቸው። ጥያቄ ስንጠይቅ የምናገኘው ምላሽ አለ ማለት። ስለዚህ ያልገባን ነገር ስንጠይቅ ለመጠየቅ የሚያግዘን መጠይቃዊ ተውላጠ ስም ነው ወይም ኢንትሮጋቲቭ ፕሮናውን ብለን የምንጠራው ነው ማለት ነው። ለምሳሌ ማን፣ ማንን፣ የማን ለሰው ሲሆን ማን፣ ማንን፣ የማን ብለን ልንጠይቅ እንችላለን። ለነገር ሲሆን ደግሞ ምን፣ ምንን ወይም የምን ብለን እንጠይቃለን። ለምርጫ ሲሆን የትኛው ብለን መጠየቅ እንችላለን። ለቦታ ሲሆን ደግሞ ከየት፣ ወዴት፣ የት ብለን መጠየቅ እንችላለን ማለት ነው። እንዲሁም ለጊዜ ሲሆን ደግሞ መቼ ብለን እንጠይቃለን። በዚህ አይነት መንገድ ጥያቄ ስናቀርብ መጠይቃዊ ተውላጠ ስም ብለን ወይም ደግሞ ኢንትሮጋቲቭ ፕሮናውን ብለን እናስቀምጣቸዋለን ማለት ነው። ቀጣይ ሶስተኛው አመልካች ተውላጠ ስም ነው። አመልካች ወይም ዲሞንስትሬቲቭ ፕሮናውን ብለን የምንጠራው ነው። ዲሞንስትሬቲቭ ፕሮናውን ወይም አመልካች ተውላጠ ስሞች ምንድነው ጥቅማቸው ብለን ካልን አንድ ነገር ከሚገኝበት ቦታ አንጻር እየጠቆሙ የት እንዳለ የሚያመለክቱ ቃላቶች ናቸው። አንድ ነገር የቱ ጋር እንደሚገኝ በጥቆማ ወይም ጥቆማ በማድረግ እንገልጸዋለን ማለት ነው። ለምሳሌ ለቅርብ ሲሆን ይህ እንላለን። ይህ ለወንድ ነው፣ ጾታው ለወንድ ለሆነ ነገር ቅርብ ላለ ነገር ይህ ብለን እንጠራለን። ቅርብ ላለ ነገር ደግሞ ለሴት ሲሆን ይህቺ ብለን እንጠራዋለን። ለብዙ ሲሆን ደግሞ እነዚህ ብለን እንጠራቸዋለን። ስለዚህ ይህ፣ ይቺ፣ እነዚህ የሚሉት ሁሉም ለቅርብ ወይም ደግሞ የቅርብ ዲሞንስትሬት ወይም የቅርብ አመልካች ተውላጠ ስሞች ብለን እንጠራቸዋለን ማለት ነው። ሩቅ ሲሆን ደግሞ ያ ይሆናል። ያ ማለት ለወንድ ነው። ለሴት ሲሆን ደግሞ ያቺ እንላለን። ለብዙ ሲሆን ደግሞ እነዚያ ብለን እንጠራቸዋለን ማለት ነው። እነኚህ ያ፣ ያቺ፣ እነዚያ የሚሉት አመልካች ተውላጠ ስም ወይም ደግሞ ዴሞንስትሬቲቭ ፕሮናውን ብለን እንጠራቸዋለን ማለት ነው። ይሄን አልካልን ይህንን መሰረት በማድረግ ከዚህ በታች የቀረቡትን ጥያቄዎች በቤታችሁ እንድትሞክሯቸው እላለውን። ሀሳብ፣ አስተያየት፣ ጥያቄና የተለያዩ ነገሮች ካሉ በኮሜንት ሴክሽን ስር አስቀምጡልኝ። እንዲሁም መሰራት ወይም እንዲሰራላችሁ የምፈልጓቸው ነገሮች ካሉ ኮሜንት ላይ እንድታሳውቁኝ እያልኩ ከዚህ በታች ያሉትን ጥያቄዎች እንድትሞክሯቸው እላለሁ ማለት ነው። እስካሁን ሶስቱን ነገሮች አይተናል። ሶስት የተውላጠ ስም አይነቶችን አይተናል። ምድብ ተውላጠ ስም፣ ሁለተኛው መጠይቃዊ ተውላጠ ስም እና ሶስተኛው አመልካች ተውላጠ ስም ብለን ሶስቱን አይተናል። ቀሪዎቹን ሁለቶቹን በሚቀጥለው በክፍል 2 ይዤላችሁ እቀርባለሁ። እስከዛው እነኚህ ጥያቄዎች ሞክሯቸው። ለምሳሌ ጥያቄዎቹን ላንብብ። አንደኛ ተውላጠ ስም ያልሆነው የቱ ነው ይላል። ተውላጠ ስም ያልሆነው የቱ ነው? ሀ እሷ፣ ለ እሱ፣ አመርዋ እነሱ፣ መ አየለ። ሁለተኛ እኔና አየለ ማንበብ እንወዳለን ይላል። በዚህ አረፍተ ነገር ውስጥ የስም ምትክ የሆነው የቱ ነው? ሀ አየለ፣ ለ እና አመርዋ ማንበብ፣ መ እኔ። ሶስተኛ አመልካች ተውላጠ ስም የሆነው የቱ ነው? ያ፣ ሀ ያ፣ ለ እነዚያ፣ አመርዋ እነሱ፣ መ ሁሉም። እንግዲህ እነኚህም በየቤታችሁ ሁላችሁም እንድትሞክሯቸው ጠይቃለሁ። በዚሁ አጋጣሚ ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትረዱን እንጠይቃለን። በሁለተኛው ክፍል እስከምንገናኝ ቻው።